አውሎ ነፋስ በሚነሳበት ወቅት ንስሮች ወደ ላይ ለመነሳት ሲዘጋጁ፣ ዶሮዎች ግን በፍርሃት ስለሚሞሉ ሮጠው ወደ ቤት ይገባሉ። ልዩነቱ ምንድነው ሲባል ችግሮችን ለመጋፈጥ ያላቸው ቁርጠኝነት ላይ ነው። ትንሽ ችግር በተነሳ ቁጥር የጀመራችሁትን አቋርጣችሁ የያዛችሁትን በትናችሁ ወደ ቤት ለመመለስ የምትቸኩሉ ሰዎች ይሄ መልእክት ለእናንተ ነው። ወደ እናንተ የሚመጣውን ችግር እንደ ንስሮች በከፍታ ላይ ለመውጣት የመቀየር ጸጋ ጠይቁ። አውሎ ነፋስ በሚነሳበት ጊዜ ሁሉ እንደ ዶሮዎች ሮጣችሁ ወደ ቤት ለመግባት ከማሰብ ይልቅ እንደ ንስሮች ከፍታውን ለመቆጣጠር መዘጋጀት የክርስቲያኖች ምርጫ ይሁን። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ ይላል። ማነው ንስር? ማነው ዶሮ የምትሉኝ ሰዎች ንስር ናችሁም አላልኩም፣ ዶሮ ናችሁም አላልኩም። መምረጥ ግን አለባችሁ። ከኤና ቢ ውጭ ሌላ ምርጫ ስለሌለ። ቀጣይ በዚህ አይነት አጭር መልእክት ተመልሼ እመጣለሁ። በያላችሁበት ዓለም ዳርቻ ሁሉ የጌታ ሰላምና ጸጋ ከሁላችሁም ጋር ይሁን።